አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ሆናችሁ እህቶቼ እንዴት ናችሁ? ሰላም ናችሁ? እህት ወንድሞቼ ሰላማችሁ ዝት ይበልልኝ። ሁሌም ያው ከጎኔ የሆናችሁ አላህ ከጎናችሁ ይሁን። የምታስደስቱኝ አላህ ያስደስታችሁ። እናንተም ለሀገራችሁ መሬት ያብቃችሁ። አያችሁ አልሐምዱሊላህ ረብል ዓለሚን ሀገራችን እንደዚህ ያማረ ሰመረ አየሩ ብትሉ ምንም ብትሉ በኢትዮጵያ ምን ታጡ ምን አተን ነው ሁላችንም የኢትዮጵያ መጥፎ ነገር የምናወራ? እህት ወንድሞቼ ሰላማችሁ ያብዛልኝ። ከልብ ነው የማመሰግነው። ያው የጅማ ሱናዎች ብዙ ጊዜ አለ በሆነም ባልሆነም ነገር ጊዜያችን ምን እንዲህ የምናደርገው ሰፈራችን ወጣ ገባ እያልን የጅማ ሱናዎች ያው ሴቶች ቤትም ሰግደን ሱረቱን ካፍ በጊዜ ካለን ያው ማዳም እያሮጠች ብዙ ነገር ይደርሳል። በዛም ጊዜ ትንሽ ረፍት ካገኛችሁ ወይም እየሰማችሁ ልትቀሩም እኔ የማደርግ ነገር እሷ ሳትነሳ ነበር። ማዳም ያው ስራ ይወጡ ካለ ይመቻል። ቤት ከሆኑ ያው ስለነሱ ድረስ በጠዋት እንትን ብላችሁ እንደዛ ያው እንትን ማለት አለብን። ውድ ነቢያችን ሰለላሁ ዐለይሂ ወሰለም ሰላዋት እያወረድን ሱረቱን ካፍ ስፉ በሰገድንበት ቦታ ቀርተን የሳምንቱ ጁማ ሲሸጋገር ድረስ የሰውነታችን ብርሃን የስንት ነገር ያለ ነገር በእንደዛ ነገር ብንጠቀም እላችኋለሁ ውዶቼ። ሰላማችሁ ያብዛልኝ። ያው በጁማ ቀን ስፉ መስጊድ ሄዶ ሰግዶ ጁማ በጀማ ሰግዶ ባለን ነገር የሱና የጁማ ሱናዎች ያው ብዙ እናንተም ትረዳላችሁ። እኛ ሴቶች ቤትም ያው መዳምም እንደዚህ ነገር ይሄ አክል ፈቅዳ ምንም እናድርግ ሳይሆን አላህ ያው የሁላችን ያመቻችልን በራሳችን ቤት ያሳርፈን። እናንተም ለሀገራችሁ ያብቃችሁ። ብስሚላ የጁማ ማለት የሳምንቱ ምርጥ ቀን ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ ከቀናቶቹ ሁሉ በላጩ የጁማ ዕለት ነው ብለዋል። በዚህ ዕለት ስራዎቻቸው ይበልጥ ማሳመር ይገባል። የጁማ ዕለት ማለት የሳምንቱ ምርጥ ቀን ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ዘንድ ከቀናቶቹ ሁሉ በላጩ የጁማ ዕለት ነው ብለዋል። በዚህ ዕለት ስራዎቻችን ይበልጥ ማሳመር ይገባል ብለዋል። የጁማ ዕለት በጀማ በህብረት የተሰገደ የፈጅር ሶላት ከየትኛውም ወቅት ሶላት በላጭ ነው። የጁማ ዕለት በጀማ በህብረት የተሰገደ የፈጅር ሶላት ከየትኛውም ወቅት ሶላት በላጭ ነው ብለዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ዘንድ በላጩ ሶላት የጁማ ዕለት በመጀመሪያ የተሰገደ የሱቡሂ ሶላት ነው ብለዋል። ከየትኛውም ዕለት በበለጠ ቀደም ለመገናኘት መጣር ይበልጥ ያስፈልጋል። የጁማ ዕለት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ በላጩ ሰላት በጁማ ዕለት በጀማ የተሰገደ የሱቡሂ ሶላት ነው ብለዋል። ከየትኛውም ዕለት በበለጠ ቀድሞ ለመገኘት መጣር ይበልጥ ያስመንዳል። የጁማ ዕለት ከሌሎች ቀናቶች በላጭ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት የማውረድ ቀን ነው። የጁማ ዕለት ከሌሎች ቀናቶች በበለጠ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት የማውረድ ቀን ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ አላህ መላእክቶቹ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ያወርዱነታል። እናንተ አማኞች ሆይ በሱ ላይ ሰላዋትና ሰላምታን አውርዱ በማለት አዘዋል። አልአሕዛብ 56
የአላህ መላእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሰላዋት ያወርዱ ነበር። እናንተ አማኞች ሆይ በሱ ላይ ሰላዋት አውርዱ በማለት አዘዋል። አልአሕዛብ 56 ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በጁማ ቀንና በጁማ ሌሊት በእኔ ላይ ሰላዋት 10 ያወረደ ብለዋል። ትንሽ ሰርተን ከአርሺ አጥፍ በላይ ለማግኘት ከወዲያው አድርጎ እንጠበቅ። አርካኑ ኢስላም በስርዓቱን የተገበረው ሙስሊም እንሁን። የጁማ ዕለት የስምንቱን ከኃጢአት መንጽያ ቀን ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከባባድ ኃጢአቶችን ኖሮ ካልጋረዱት በስተቀር አምስቱን ሶላት እንዲሁም ከጁማ እስከ ጁማ በመካከላቸው ያለውን ኃጢአት ያብስለታል በሚሉ ዘግቦታል። ከባባድ ኃጢአቶች ኖሮ ካልጋረዱ በስተቀር በጁማ ዕለት እስከ ጁማ በመካከላቸው ላላቸው ማሻሻ ናቸው ብለዋል። አላህ ያው ቀጥተኛ መንገድ ይምራን። በትክክል ሰርተን በትክክል ሁሉም ነገር ያው ከጥሩ ነገር አላህ ሀላል ነገር ያቀርበን፣ ሀላል ነገር ያሰራን፣ መጨረሻችን ያሳምርልን። ያው ብዙም በሆነም ባልሆነም ነገር ሰው ሆኖ ማይሳሰት የለም። እንደዛም ተጸጽተን ወደ አላህ ተመልሰን ኸይር ነገር ያሰራን። ሌሎቹም እንደዚህ ነገር አደረጉ ብለን እኛ ማውራት ሳይሆን በዚህ ነገር ለምን ትቀጥላላችሁ? ይሄ ነገር መጥፎ አይደለም። አንድ መጥፎ ነገር ከዚህ ነገር ተከልከል፣ ከዚህ ነገር መራቅ አለብህ። እህታችንም ብዙ የምንሳሰት ነገር ሰው ሆኖ ማይሳሰት የለም። በእንደዛ ነገር ለምን ትቀጥያለሽ እህቴ? ይሄ ነገር ጥሩ አይደለም። ይሄ ነገር ወደዛ ሆነሽ እንትን ስታይ ምን ይመስልሻል ብለን እኛም ያው በእንደዛ ነገር መምከር አለብን እንጂ ደግሞ መሳደቡ ደግሞ ያልሆነ ነገር እንደዛ ማለት ጨምረሽ ቀጥይበት ለማለት ነው እንጂ ምንም ነገር ቢመጣብን እኛ በቃ ይሄ ነገር ብትመለሽ ይሻላል እህቴ፣ ይሄ ነገር ሰው አይቶ በብዙ ነገር እንትን ሊል ይችላል ብለን መመለስ አለብን ውዶቼ። ይሄ ቦታ ያው ሚስተካከል አሁን ብዙ ቦታ ቀጣይ መጀመሪያም ስገባ እያያችሁ ጥሩ ቦታ ታድሶ ያ አሁን ይሄ ሁሉ የሚታደስ በአዲስ ይሄ ሁሉም ፈርሶ ገና ቦታ ሆኖ ብዙ የሚታደስ ነገር ስላለ ያው እዛ ቦታ በመጀመሪያ ምን ነበር የተሻለ ነገር ሆነ አየን ልትሉ አሁን ያው መጀመሪያ ስገባ እያያችሁ ነበር። ከዛ ጋር የተሻለ ወጣ ብላችሁ ያው በዛ እንትን የሚል ነገር አለ። አየር ጤና መጀመሪያ ስንወጣ እያያችሁ ነበር። አሁን ወጥታችሁ በቃ ኮልፌ የምትደርሱ የኮልፌ በቃ ትንሽ ቀረብ ስትሉ ነው ይሄ አሁን ይሄ ሁሉም የሚሻሻል ቦታ ነው። ሁሉም ቦታ ከተማ ያው ታውቃላችሁ እንደ ዱባይ ሆነ ልታዩ ነው እንጂ ሌላ መጥፎ ነገር ሌላ ምንም አይተን ምን እንትን ምን ነገር የለም። አላህ ሰላም ደስታ የምናይበት ጁማ አላህ ያድርገን። በቀልባችን ያሰብን ተደስተን ከቤተሰብ ያው ብዙ ነገር እንትን ምን እንችላለን። አንድ ሰው በተፈጠረ ሌላው እንደዛ ይሆናል ማለት አይደለም። እኛ ጥሩ ነገር ካሰብን አላህ Subhanahu Wa Ta'ala የኛም ጥሩ ነገር ነው የሚያዝልን። የሰው መጥፎ ነገር የኛ ደስ ያለን ነገር የሰው ደስታ እኛም ብናስብ አላህ የኛም እንደዛ ያስደስተን እላችኋለሁ። የጁማ ያው ሱናዎች ያው በተለያየ ነገር እኛ ሁላችንም ያው ተምረን ሁላችንም እንትን እያለን ነው። የጁማ እለት ይላል። ጁማ ማለት የሳምንቱ ምርጥ ቀን ነው።
የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለአላህ ዘንድ ከቀናቶቹ ሁሉ በላጩ የጁማ ዕለት ነው ብለዋል። በዚህ ዕለት ስራዎቻቸውን ይበልጥ ማሳመር ይገባል። የጁማ ዕለት አላህ ዘንድ ከቀናቶቹ ሁሉ በላጩ የጁማ ዕለት ነው ብለዋል። በዚህ ዕለት ስራዎቻችን ይበልጥ ማሳመር ይገባል። የጁማ ዕለት በጀማ በህብረት የተሰገደ የፈጅር ሶላት። ወንድሞቼ እስኪ መስጊድ ገብታችሁ ያው ማትሰግዱ ምንም ይኖራል፣ ግን በሳምንቱ ሌላ ይቅርና በሳምንት ጁማ ያ ብርድ ልብሱ ያ አልጋውን ወደዛ ውር አድርጋችሁ መስጊድ ብትሄዱ የጁማ ዕለት በጀማ በህብረት የተሰገደ የፈጅር አያችሁ፣ የፈጅር ሶላት ከየትኛውም ወቅት ሶላት በላጭ ነው። ውድ ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጥ ነገር እኛ ብዙ ጊዜ የነቢያችን ሰለላሁ ዐለይሂ ወሰለም ፈለግ ተከትለን እንዲህ እናደርጋለን፣ ብዙ ነገር እንላለን። ግን በሰማንበት ተጠቅመን ኸይር ነገር አድርገን ብንቀጥል የራሳችንም ጥሩ ነው። ሌላውም በእኛ አይቶ ብዙ እንትን የሚል ነገር ስላለ እላችኋለሁ። የጁማ ዕለት በጀማ በህብረት የተሰገደ የፈጅር ሶላት ከየትኛውም ወቅት ሶላት በላጭ ነው። ወንድሞቼ አላህ ያግራላችሁ። እኛም በቤታችን ካለ ማክል ሰግደን ጊዜውን ያው እያያችሁ ነው። በምን ሰዓት በዛ ሰዓት ተነስተን ምን ሳንል ጊዜውን እንደዛ እንትን ይላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ዘንድ በላጩ ሶላት በጁማ ዕለት በጀማ የተሰገደ አያችሁ። አሁን ይሄ ሁለተኛ፣ አንደኛም አሁን በመጀመሪያ ያልኳችሁ የጁማ ዕለት በጀማ በህብረት የተሰገደ የፈጅር ሶላት ከየትኛውም ወቅት ሶላት በላጭ ነው። ቀጣይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ዘንድ በላጩ ሶላት በጁማ ዕለት በጀማ የተሰገደ የሱብሂ ሶላት ነው ብለዋል። ከየትኛውም ዕለት በበለጠ ቀድሞ ለመገኘት መጣር ይበልጥ ያስመንዳል። በጠዋትም ያው የፈጅር ሰላትም እንደዛ በጀማም ሰግዳችሁ ቀጣይም ያው በጀማ ሆናችሁ ስትሰግዱ ይሄ ነገር ያው እያንዳንድሽ ማንሽም ይሄ ያላወቅሽ ምንም ሳይሆን ያው የማስታወስ አክል ነው። የጁማ ሱናዎች ምን አድርገን ነው በጠዋትስ ብያችኋለሁ። አኪድ መዳም ካለች እንትን ይላል ሱረቱን ካፍ እንትን ካላችሁ መስማት፣ እነሱ ከሌሉ የስራ የሚወጡ ከተመቾቻችሁ የስራ ከወጡ እናንተም ያው ቤት ላይ እየቀራችሁ ሳምንት ድረስ ብርሃናችን ከስንት ነገር ጠባቂያችን ግን እሱ ነው። ሰላማችሁ ያብዛልኝ ውዶቼ። ሁሌ ምላችኋለሁ፣ ሁሌ ምላችሁ ነገር እኛ አንድ ሰው አጥፍቶ ነው አንድ ሰው እንደዚህ ነገር አደረገ ብለን ያ ሰው ዝም ብለን ማለፍ ሳይሆን በቃ መምከርም ተሳድበን ምን ብለን አደባባይ ላይ እንዲህ ሳይሆን ረጋ ብለን በውስጥ ቤቱ ጋር አገኝሻለሁ እህቴ፣ ይሄኛ ተመለሺ፣ በቃ አማናችን የአንድ ሙስሊም እህታችን የተበላሸ ነገር እኛ ማስተካከል የምንችል ነገር እዛ ጋር ጠርተን ወይም ቤታችን ጠርተን ወይም እሷ ጋር ሂደን ኸይር ነገር እህቴ ዲዲዲዲ ነገር ጥሩ አይደለም ብለን መጠያየቅ አለብን። ሰው ሆኖ ማይሳሰት ነገር የለም። ያ ሰው ሊሳሰት ይችላል። ይሄ ወስዋስም ያው ዝም ብሎ በሆነ ነገር ሰው ሊያሳስት ይችላል። በእንደዛ ነገር መቀጠል የለብንም። ሁሉም ሰው ያው በተቻለው ባወቀው ነገር የአንድ እህታችን የአንድ ወንድሙ አስተላልፎ ጥሩ ነገር ማድረግ ጥሩ ነው እላችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። ሁሌም ከጎን የሆናችሁ አላህ ከጎናችሁ ይሁን። ሁሌም አብሽሪ ብላችሁ በሁሉም ነገር ያው ብያችኋለሁ። አሁን ማታ እንትን ያልኩት ያው መንገድ ላይም ጥሩ ይሁን መጥፎም ይሁን ሀገር ናት መቼም ኢትዮጵያ ናት። በኢትዮጵያ መቼም ማንም እንዲህ ሆኖ እንዲህ ማይል ስለሆነ
ለዛ ነው እኔ ብዙ ጊዜ እናንተ እንትን ምላችሁ አያችሁ። አሁን ከቅድሙ ቦታ የቅድሙ እያያችሁ አሁን ወጣ ስትሉ እንደዚህ ተሻሽሎ አንድ ቦታ በመጀመሪያ ባየን ነገር እንዲህ ማለት የለብን። ኢትዮጵያ ያው የመጀመሪያ አውቄ ነው በመሀል እንትን ያልኳችሁ። ሀገር ምንም ሆነ ምንም ሰው አይናቅም። ሀገር ምንም የተወለዳችሁበት እናት አባቶቻችሁ እዚህ አስቀምጣችሁ አረብ ሀገር ጥሩ ስለተተመቻቸን እኛ በልተን እንደፈለግን ያው በአረቦች እንትን ወተን ስለገባን የነሱ መስደብም ሆነ ማቋሸሽ የቤተሰብ መጥፎ ነገር የሀገር መጥፎ ነገር ማውራት ጥሩ አይደለም እህቶች። የኛ የራሳችንም እንደዚህ አስበን እንዴት ይሆናል ማለት አለብን። ከመጥፎ ነገር ያው በሰላም ወጥታችሁ ወጥቶ ከመቅረት ፈጣሪ ይጠብቃችሁ። እዩ ያው ስንት ወንድም እህቶቻችን ነው በሆነም ባልሆነም ነገር ህይወታቸው እንደዛ ያው ስትወጡ ከቤተሰብ በደስታ በፍቅር እንደወጣችሁ ቤተሰቡም ጋር በሰላም ምኞቴ ነው እንደምትመለሱ ደስታችሁ ያሳየን ይላችኋለሁ። ሌላውን ባለም ነገር በምንም ያው የመዳን ቅመሞች አሁንም አስጠላኝ ብላ ቲክቶክ ላይ ነው ትላንትና ምን እውነትም ነው እንደዚህ እየተባላችሁ መሸወድ አለ። እኛ ብዙ ጊዜ ነው ሌላውን ስራውን እየሰራ ነው። ሁሉም ሰው ይዞ ምንም የተለያየ ነገር እንደዚህ ሆነ ብላችሁ አትሸወዱ። ይስሩ፣ እኛ ምን ቸገረን። በቃ አንዳንድ የዋህ ያው በዛም የመዳም ቅመም ተብለሻልን በሰውም ቤት ምናምን እያለን በጣም በቃ የሀገር ነገር ስንሰማ በጣም ነገር ነው እንትን የሚለን። እንደዛ መሆን የለብንም። እነሱ ሰርቶም ምን ብሎም ይዩበት እንጂ እኛ ምን እንትን አለ። ማንም ሰው በደንዛ ነገር ሆኖ ምንም እንትን የሚለን ነገር የለም። ጥሩ ነገር ማሰብ ጥሩ ነገር መስራት የራስ ነው። እነሱ አሰቡ እነሱ እንዲህ ተደረገ ምን እኛ ምንም እንትን የሚለን ነገር የለም። እለፍ ብላችሁ እንትን ስትሉ አያችሁ። አሁን ይሄ ያው ድልድይ ወጣችሁ እንትን ስትሉ በጣም ነው የቅድሙ ያው አይቼ ነው በዛ በመሃል የሚሰራ ነገር ነው ያሳያችሁ እንጂ ሀገራችን አልሐምዱሊላህ ረብል ዓለሚን የሀገር መጥፎ ነገር አታውሩ። ዘና ፈታ ብላችሁ በደስታ የዛሬ የጁማ ሀዲያ ሁሉም አምጥቶ እንቺ ከዳሚ ምንም ብሎ መጥፎ ነገር እንትን ሳይሉ የሚያስደስታችሁ ቀን ሁላችንም የምንደሰትበት ቀን አላህ ያድርግልን። ኸይር ነገር ሰርተን የምንወልበት አላህ ያድርገን። እናንተም በድዋችሁ እኔም በድዋይ በተለያየ ቪዲዮ ይዤ ስንገናኝ ድረስ አላህ ሰላማችሁ ያብዛልን። እስከዛም ድረስ ከመጥፎ ነገር አላህ ይጠብቀን። እናንተም አላህ ይጠብቃችሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ብዝት ትርፍ ይበል።